ሰላም እንዴት ናችሁ? የዛሬው ታሪካችን ደግሞ በአንድ አይሮፕላን ውስጥ ተጀምሮ የሚያልቅ ነው። እስኪ ያስቡት፣ ከልጃችሁ ጋር ወደ አይሮፕላን ትገባላችሁ። መሀል ላይ ለጥቂት ደቂቃዎች እንቅልፍ ወስዷችሁ ስትነቁ ግን ልጃችሁ ካጠገባችሁ የለችም። መፈለግ ስትጀምሩ ደግሞ በአይሮፕላን ውስጥ ያሉ መንገደኞችና የአይሮፕላኑ ሰራተኞች በሙሉ ብቻችሁን እንደገባችሁና ልጃችሁ አይሮፕላን ውስጥ እንዳልገባችሁ ቢነግሯችሁ፣ ታዲያ በዚህ ሰዓት ምን ታደርጋላችሁ? እብድ ነኝ ብላችሁ ራሳችሁን ትጠረጥራላችሁ ወይስ እውነቱን ለማውጣት እስከ መጨረሻው ትታገላላችሁ? ዛሬ ወደምናየው እጅግ አስገራሚ ፊልም በቀጥታ እንለፍ። የታሪካችን ዋና ገጸ ባህሪ ካይል ትባላለች። የአይሮፕላን መሐንዲስ ስትሆን በጀርመን በርሊን ከተማ ውስጥ በድንገት ባሏን በሞት በማጣቷ በትልቅ ሐዘን ላይ ትገኛለች። ካይል ባሏን ያጣችው ከቤታቸው ጣራ ላይ ወድቆ በመሞቱ ነው። አሁን እንግዲህ የባሏን አስክሬን በሳጥን ጭና ከ4 ዓመት ሴት ልጇ ከጁሊያ ጋር ወደ አሜሪካ ለመመለስ ዝግጅት ላይ ናት። ካይል በባሏ ሞት ምክንያት በጣም ከፍተኛ ጭንቀት ውስጥ ስለነበረች ሐኪም ያዘዘላትን የማረጋጊያና የእንቅልፍ ክኒኖች ትወስዳለች። በማግስቱ ጠዋት በረዶ እየጣለ ባለበት ቅዝቃዜ ውስጥ ካይልና ጁሊያ ወደ አይሮፕላን ማረፊያ ይጓዛሉ። አይሮፕላን ማረፊያ እንደደረሱ ግን ካይል ለጥቂት ሰከንዶች ጁሊያን ካይኗ ስታጣት ትደነግጣለች። በፍርሃት ስትፈልጋት ቆይታ በመጨረሻ በአንድ መደብር አጠገብ ታገኛታለች። ከኔ አጠገብ ሳታስፈቅጂ እንዳትርቂ ብላም በጥብቅ አስጠነቀቀቻት። ወደ አይሮፕላኑም ያመራሉ። የሚገርመው ነገር የሚሳፈሩበት አይሮፕላን ራሷ ካይል ዲዛይን ያደረገችውና አወቃቀሩንና አሰራሩን ጠንቅቃ የምታውቀው ዘመናዊ አይሮፕላን ነበር። አይሮፕላን ውስጥ ቀድሞ ከገቡ በኋላ ጁሊያ በመስኮቱ ላይ የልብ ቅርጽ ምስል ትስላለች። አይሮፕላኑ ተነስቶ ጉዞ ከጀመረ ከጥቂት ጊዜ በኋላ ካይል በጣም ደክሟት ስለነበር ለተወሰነ ሰዓት እንቅልፍ ይወስዳታል። ነገር ግን ከእንቅልፏ ስትነሳ ጁሊያ ወንበሯ ላይ አልነበረችም። ካይል መጀመሪያ ነገሩን ቀለል አድርጋ በማየት አጠገቧ ያሉትን መንገደኞች መጠየቅ ትጀምራለች። ነገር ግን ማንም ያያት የለም። አንዷ የአይሮፕላን አስተናጋጅም ምናልባት እዚህ አውሮፕላን ውስጥ ካሉት ሌሎች ልጆች ጋር ለመጫወት ሄዳ ይሆናል ስትላት ካይል የአይሮፕላኑን ሙሉ ክፍል መፈለግ ትጀምራለች። ነገር ግን በምንም መንገድ ልጇ ልታገኛት አልቻለችም። በጣም ግራ ገባት። ልጇ ከሷ ጋር አብራ እንደገባች እርግጠኛ ስለነበረች የቦርዲንግ ፓስ ወይም የመሳፈሪያ ፈቃዷን ለማሳየት ቦርሳዋን ትፈትሻለች። ነገር ግን የሚገርመው የጁሊያ መሳፈሪያ ፈቃድ ጠፍቷል። አልፎ ተርፎም ከመቀመጫቸው በላይ ባለው እቃ ማስቀመጫ ውስጥ የነበረው የጁሊያ ቦርሳም የለም። ጁሊያ በቁመቷ እዚያ ለመድረስ ስለማትችል አንድ ሰው ነገሮቹን እንደደበቀባት ትረዳለች። ሁኔታው እየተበላሸ ሲሄድ በአይሮፕላን ውስጥ ያለው የደህንነት መኮንን ስካይ ማርሻሉ ጂን ካርሰን ክትትል ማድረግ ይጀምራል። ካይል ግን ተስፋ ሳትቆርጥ የአይሮፕላኑን ካፒቴን ማርከስን በግዳት ጠርታ ፍለጋው እንዲጠናከር ትጠይቃለች። የአይሮፕላኑ መብራቶች በሙሉ ይበራሉ። መንገደኞችም ከመቀመጣቸው እንዳይነሱ ይነገራቸዋል። አስተናጋጇ ስቴፋኒ ወደ አይሮፕላኑ የኤሌክትሮኒክስ ክፍል ወርዳ ትፈልጋለች። ነገር ግን ምንም ፍንጭ አልነበረም። በዚህ መሃል ካይል በአይሮፕላኑ ውስጥ አንድ ግብፃዊ መንገደኛን ታያለች። ይህንን ሰው ትናንትና ማታ እነሱ ከያዙት ሆቴል አካባቢ ስላየችው ወዲያውኑ ሄዳ በንዴት ልጅን የታደረስካት እያለች ትጮህበታለች። ግብፃዊ ሰውዬ ግን በጣም ተናዶ ትናንት ማታ ያረፈበት ሆቴል እነሱ ከነበሩበት ቦታ እንደሚርቅ ማስረጃ ያቀርባል። በአይሮፕላኑ ውስጥ ትልቅ ረብሻ ተፈጸመ። ስካይ ማርሻሉ ካርሰን በካይል ባህሪ ተበሳጭቶ በካቴና አስሮ መቀመጫዋ ላይ ያስቀምጣታል። ሁኔታው ይበልጥ የከፋ የሚሆነው ካፒቴኑ ከበርሊን ሆስፒታል ሌላ የስልክ መልእክት ሲቀበል ነው። መልእክቱም ጁሊያ የተባለችው ልጅ አባቷ ከጣራ ላይ ሲወድቅ አብረው ነበረች። እሷን በደረሰባት ከባድ የውስጥ አካል ጉዳት ህይወቷ እንዳለፈ የሚናገር ነበር። አሁን እንግዲህ ሁሉም ሰው ካይል ሙሉ በሙሉ አይምሮዋን ስታለች ብሎ አመነ። ሊዛ የምትባል የስነ ልቦና ባለሙያ ቀርባ ልታረጋጋት ትሞክራለች። ካይል ራሷ በእውነት ልጅ ሞታ ይሆን እኔ አብጃለሁ ማለት ነው ብላ ራሷን መጠራጠር ጀመረች። ነገር ግን በዚያው ቅጽበት ወደ መስኮቱ ስትመለከት ጁሊያ የሳለችው ትንሿ የልብ ስዕል መስኮቱ ላይ በግልጽ ይታያል። ያ ምስል እውነት ነው። ይህ ማለት ልጇ አይሮፕላን ውስጥ ነበረች ማለት ነው። ካይል አንድ ትልቅ ሴራ እንዳለ ይገባታል። የስነ ልቦና ባለሙያዋን ሽንት ቤት ልጠቀም ብላ ካታለለች በኋላ ሽንት ቤት ውስጥ ገብታ ወደ አይሮፕላኑ የላይኛው ጣራ ክፍል ትወጣለች። እሷ ራሷ የአይሮፕላን መሐንዲስ ስለሆነች የአይሮፕላኑን የኤሌክትሮኒክስ መስመር በመበጠስ መብራቶች እንዲጠፉና የኦክሲጅን ጭንብሎች እንዲወርዱ ታደርጋለች። በዚህም ሰዓት ትልቅ ውከትና ፍርሃት ይፈጠራል። ካይል ይህንን ትርምስ በመጠቀም በምግብ ማመላለሻ ሊፍት በኩል ወደ አይሮፕላኑ የታችኛው የእቃ መጫኛ ክፍል ትወርዳለች። እዚያም የባሏ የዴቪድን ሳጥን ይቀመጥበት የነበረውን ቦታ አግኝታ ሳጥኑን ትከፍተዋለች።
ጁሊያ እዚያ ውስጥ ትኖራለች ብላ አስባ ነበር። ነገር ግን የባሏን አስከሬን ብቻ ነው ያገኘችው። በዚህ መሃል ማርሻሉ ካርሰን አግኝቷት እንደገና በካቴና ያስራታል። አይሮፕላኑንም በካይል ምክንያት ቅርብ ወደሚገኝ አይሮፕላን ማረፊያ እንዲያርፍ ይታወጃል። ወደ መቀመጫዋ ስትመለስ መንገደኞች በሙሉ አሸባሪ በሚል አስተያየት ያጨበጭቡባትና ያናድዷት ነበር። ካይል ግን ለካርሰን እባክህ ስንወርድ አይሮፕላኑ በደንብ እንዲፈተሽ አድርግ ብላ ትለምነዋለች። ካርሰንም እሺ ካፒቴኑን አነጋግራለሁ ብሏት ይሄዳል። ነገር ግን እውነታው አሁን ነው የሚገለጠው። ካርሰን ወደ ካፒቴኑ ሳይሆን የሄደው ወደ ዕቃ መጫኛው ክፍል ነበር። ካርሰን በባሏ ሳጥን ውስጥ ተደብቀው የነበሩ 2 ፈንጂዎችንና ማፈንጃ መሳሪያዎችን ያወጣል። ከዚያም ወደ አይሮፕላኑ ሚስጥራዊ ክፍል ወርዶ ፈንጂዎችን ያገናኛል። እዚያ ክፍል ውስጥ ደግሞ ጁሊያ ራሷን ስታ ተኝታ ነበር። አዎ በማይታመን ሁኔታ የዚህ ሁሉ ከባድ ሴራ ዋና ጠንሳሽ ራሱ የደህንነት መኮንኑ ካርሰንና የአይሮፕላን አስተናጋጇ ስቴፋኒ ነበሩ። እነሱ አይሮፕላኑን ጠልፈው $50 ሚሊዮን ካሳ ለመጠየቅና ጥፋቱን በሙሉ በአይሮፕላኗ መሐንዲስ በካይል ላይ ለመለጠፍ አቅደዋል። ጁሊያን የጠለፏት ካይል ራሷ የባሏን ሳጥን በይለፍ ቃል እንድትከፍትላቸው ለማድረግ ነበር። ምክንያቱም ፈንጆቹን የደበቁት እዚያ ውስጥ ስለነበር ነው። ካርሰን ለካፒቴኑ ደውሎ ካይል አይሮፕላኑን ጠልፋለች፣ $50 ሚሊዮን ባንክ ካልገባ አይሮፕላኑን ታፈነዷለች ብሎ ይዋሻል። የሱ እቅድ ገንዘቡን ከተቀበለ በኋላ አይሮፕላኑን አፈንድቶ ጁሊያን መግደል ነበር። ካይልንም የፈንጂ ማፈንጃውን በእጁ አስጨብጦ ጠላፊ እንደሆነች በማስመሰል ማምለጥ ነበር። ሰዓቱም ደርሶ አይሮፕላኑ መሬት ላይ ያርፋል። መንገደኞች በሙሉ እንዲወርዱ ይደረጋል። ካይል ግን ከካፒቴኑ ጋር ስትገናኝ ካፒቴኑ በቁጣ የጠየቅሽው $50 ሚሊዮን ተከፍሏል ይላታል። በዚህ ጊዜ ካይል ነገሩ በሙሉ የካርሰን ሴራ እንደሆነና እሷን እንዳሸባሪ ሊያደርጋት እንደፈለገ ወዲያውኑ ትረዳለች። ካይል ፈጣን ውሳኔ ትወስናለች። የጠላፊነቱን ሚና ራሷ ትይዟለች። ካርሰን አይሮፕላኑ ውስጥ እንዲቆይ፣ ሌሎች ሰራተኞች ግን እንዲወርዱ በጩኸት ታዛለች። የአይሮፕላኑ በር እንደተዘጋ ካይል በአቅራቢያው የነበረውን የእሳት ማጥፊያ መሳሪያ አንስታ ካርሰንን ራሱን እንዲስት ትመታዋለች። ከዚያም በካቴና ከሀዲዱ ጋር አስራው ከኪስ ውስጥ የፈንጅ መቆጣጠሪያውን ትነጥቀዋለች። አስተናጋጇ ስቴፋኒ ከተደበቀችበት ስትወጣ ካይል በቦክስ መትታ ከጣለቻት በኋላ ስቴፋኒ በድንጋጤ አይሮፕላኑን ጥራ ትሮጣለች። ካርሰን ግን ራሱን አውቆ ተነስቶ ለማደን በሽጉጥ እየተኮሰ ይከተላታል። በዚህ መሃል ካርሰን ሲጮህ ባለቤትሽን የገደልኩት እኔ ነኝ፣ ፈንጆቹን በሳጥን ውስጥ ደብቄ ያለምንም ፍተሻ ለማስገባት የሱ መሞት ግድ ነበር እያለ እውነቱን ይናገራል። ካይል ግን አይሮፕላኑን ጠንቅቃ ስለምታውቅ ካርሰንን አታላ በመደበቅ ልጇ ጁሊያ ወዳለችበት ክፍል ትደርሳለች። ልጇን እቅፍ አድርጋ ካነሳቻት በኋላ እሳትና ፈንጂ በማይበሳው የአይሮፕላኑ ጠንካራ ክፍል ውስጥ ትገባለች። ካርሰን በሩ ላይ ሆኖ ሊተኩስባት ሲል በሩን ዘግታ በእጇ ያለውን የፈንጂ መቆጣጠሪያ ትጫነዋለች። አይሮፕላኑ በከፊል በከፍተኛ ሁኔታ ይፈነዳል። ካርሰን በዚያው ቅጽበት ሕይወቱ ያልፋል። ከውጪ ሆነው አይሮፕላኑ ሲፈነዳ በፍርሃት ይመለከቱ የነበሩ መንገደኞች እናም የአይሮፕላኑ ሰራተኞች በሙሉ ተደናግጠው ነበር። ነገር ግን ከጥቂት ሰከንዶች በኋላ በጭዙ መሃል ልጇን ጁሊያን አቅፋ በሰላም ስትወጣ ያያታል። በዚህ ሰዓት መንገደኞቹ በሙሉ ያደረሱባትን በደልና አለማመናቸውን እያሰቡ በትልቅ የጥፋተኝነት ስሜትና በድንጋጤ ይመለከቷት ነበር። በማግስቱ ጠዋት ካፒቴኑ ማርከስ ወደ ካይል ቀርቦ ስላላመናትና ስለተጠራጠራት ከልብ ይቅርታ ይጠይቃታል። ከሃዲዋ ስቴፋኒና በበርሊን የነበረው የአስከሬን ዳይሬክተርም በኤፍቢአይ ቁጥጥር ስር ይውላሉ። ካይል ልጇን ይዛ ወደ መኪናው ስታመራ ትናንትና ሲከራከራት የነበረው ግብጻዊ መንገደኛ ቦርሷን አንስቶ በመስጠት ትልቅ አክብሮቱን ይገልጽላታል። ጁሊያም ከእንቅልፏ ነቅታ እማዬ ደረስን እንዴ ስትል ፊልሙ እዚህ ላይ ያበቃል። ይህ ፊልም በአስቸጋሪ ሁኔታ ውስጥ እንኳን የእናትነት ፍቅርና እምነት ምን ያህል ጠንካራ እንደሆነ ያሳየናል። እናንተስ በካይል ቦታ ብትሆኑ ምን ታደርጉ ነበር? ታሪኩን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቀጣይ ተመሳሳይ ምርጥ ፊልሞች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።